ጤናስ ማሬ ከበላሽ ጤና ነው የሚሆንሽ። ሰርጀሪን ብትሰሪ የኔ ፍቅር አይስዌር ጤና ነው የሚሆንሽ። አይስዌር ሮሮ ታበዛለች በእንግሊዘኛ ራሱ። እንግሊዘኛ እኮ የሚባል ቃል የለም ጋይስ። አይስዌርን ሀበሸኛ ነው ሮሮ ችግር ችጋር ገባች። ያ ሁሉ ቀን እንትን አይ ወይ አይ ቢሊቭ አይ ካን ፍላይ እያልን ነው የምንዘፍነው። ብሶት ነው እኮ ጋይስ። እንግሊዘኛ ላይ ብሶት የለም፣ ሁሉም የደላው ነው። ለዛ ቀጥታ ትወርድ ነው። ያ አይስዌርን ታንጎራጉራለች። አሁን ወደ ቤታ ሂጂ እኔን ተይኝና እኔ እመጣልሻለሁ። ታውቂያለሽ ቅዳም ናምጩ ክሰል የሚሸጠው ሰውዬ ክሰሉን ምረጥና ላክልኝ ብዬው ቅድም ረስቼው መጣ። አይገርምሽ? አንቺ ጭፋ ጋይስ አንድ ነገር ልንገራችሁ እሺ። ሲሪየስ ቶክ አሁን ዛሬ ነው የመጀመሪያ ጊዜ ያየሁት። በነገራችን ላይ ከሰሉ እጣኑን አሁን ስታጨስ ከሰሉ ፊት ለፊት ይታያል። ገና ተቀጣጥሎ የማያልቅ ያላለቀ ማለት ነው። እናቴ ትሙ ለመጀመሪያ ጊዜ እንደዚህ ያያት። እኔ ካየው በጣም ብዙ ነገር ልተነትና ስለምችል ነው ማላያት። በነገራችን እኔ አላያት ግን አውቃታለሁ። አሁን ግድግዳውን ፊት ለፊት እያየሁት እንዳለ እግዚአብሔርን ያልተቀጣጠልና ያላለቀ ከሰል አለ እዛ ላይ እጣን እየጨሰ ነው። እንግዲህ አስቡ ጋይስ፣ ከሰል ካርቦን ሞኖክሳይድ የምታጨሰው ካርቦን ሃይድሬት። በሩ ተዘጋግቷል። አንድ ለዩቲዩብ ላይ ስትለፈልፍ ማንም እንዳይሰማ። ሲጀመር ይሄን ያለ እንትን አይደለም፣ መንገድ ዳር ስለሆነ መስኮቱ ገና መጋረጃ እንዲህ ማድረግ ምናምን አለ። እንደዚህ በኢዚ የሚከፈት መስኮት አይደለም አቀማመጡ ራሱ። ልጅቷ እዚህ ውስጥ ነው ያለችው። የቫይታሚን ዲ እጥረት አለ ማለት ነው። ለምን ፀሐይ ብዙ አታገኝ። ሪል ስቴቱ ገና ወጥተ ደረጃ ወጥተ ምናምን ነው ፀሐይ ታገኝ። እንደገና በሩ ተዘግቷል። እንደገና ካርቦን ሃይድሬት የሆነ ካርቦን ሞኖክሳይድ ምናምን ነው እንትን የምታረገው። እንደገና ካርቦን ሞኖክሳይድ የበለጠ የሚያክል የሚታጋሳ ወሬ ነው የምታወራው። ልጅቷን እኮ ከብዙ ነገር ነው ዳሜጅ የምታደርገው። እኔ ልጅሽ የሆነ ቶሎ የማደግ ወይንም ደግሞ የእንትን ችግር እንዳይኖርባት ብቻ ተጠንቀቂ። የውት ያ ሰልጠኛለሁ ወይ ሰልጠኛለሁ ነው አለምትዩ ሱፐርማርኬት ሂጂና የአሳ ዘይት ግዢ። ሁሉ ቀን ጠዋት አንድ ማንኪያ ስጫት። አንድ ካርቦን እንትን ቫይታሚን ዲን ይከላከልላታል። ሁለት ይሄ ትንሽ ወይ ሊያዘግማት ይሄ ከእንደዚህ ነገሮች እጣኑ ምናምን የካርቦን ሞኖክሳይዱ ተደማምሮ ሳታውቂው በቀን ቢያንስ የ10 ደቂቃ ምናምን ነገር ወደ ኋላ የመቅረት ነገር ይመጣል። ያ ነገሮች ወደፊት ነው የሚታዩ። ችግር እንዳይሆንባት የቫይታሚን ዲ እጥረት አንድ ከለሯ ራሱ እንትን ይላል። ሁለት ፈዛዛ ትሆናለች፣ ሰነፍ ትሆናለች፣ ትደክማል። የእውነት ነው የሚልሽ። የአሳ ዘይት ሚክስ ከተለያየ ፍሌቨር ጋር ይሸጣል። ሱፐርማርኬት አለ አዲስ አበባ ኦልሬዲ እንትን ነው እንደ ኖርማል እንደ ኢሮፕ ግዢና አንዳንድ ማንኪያ ያስጫት። ያ እያየሁት ከሰሉ እጣኑ ያንቺ ወሬ መውጣት የለም። ገና ቡና እንደገና ይቆላል። የቡና ጭስ አለ። ከዛ አንድ መስኮት የተከፈታል። ቤትሽ እቺው ናት። እዛ ጋር መኝታ ቤትሽ አለ። ከዛም ይኸውና የኛው በር ደግሞ ሰዎች የሚወጡበት ሁሉ ቀን ምንም ነገር የለም። ፖዚቲቭሊ ማለት ነው። ወደ ስድቡ እንሄዳለን። እያንዳንዱን ነገር እኔ የምልሽ እንደምታረጊ አውቃለሁ። ግን እንዳልተሸነፈ ሰው ወይንም ደግሞ እንትን እንዳልሰማ ሰው መትሽ ይሄ የስጋ ውጤቱን አፍሽን ትለከፍቻለች፣ ችግር የለም። ግን አስብበት እሺ። የአሳ ዘይት ኖት ኤክስፔንሲቭ
ለአንቺ ስጋ ስበይ ለእሷ ደግሞ አሳ ይገባታል። እኔ ለእኔ የሆን ነገር ልገዛ ከወጣው ለልጄ ደግሞ ነገር ገዝቼ ይመጣው። ለምን ድርሻው እኔ ብቻ እናት ስለሆንኩኝ ወይ ብሩ እኔ ጋር ስላለ እንደፈለገ አልጨፍርበትም። ዛሴት ያ እግዚአብሔር ይኸው 2 ከሰሎች በዚህችው ትንሽ ምድጃ ላይ እንግዲህ ወይንም ቡና ራሱ እየተቆላ ያለው በከሰል ይሆናል ማለት ነው። ካርቦን ሞኖክሳይድ የቢኒን እናት ታውቂያለሽ? ቢኒ ዶክተር አብይ ከዱባይ ያስገባት ታማ ቢኒ የእሱ እናት ይኸው ይሄን ሁላ አመት ኮማ ውስጥና ፓራላይዝ ሆና የቀረችው በካርቦን ሞኖክሳይድ እንደሆነ አታውቂ? ይሄንንም ደግሞ ደንቱን ስጅና አፍሽን ክፈቺ ክፍታ የተቆርሷል እኮ ቁርስ ያለ ነው እኮ እና ሰዎች እናቴ ወይኔ ተፈረፈረ ደግሞ ይቀጣል። የለም እዚህ ቤት እንጀራ ነው ያለው፣ ምግብ ነው ያለው፣ ፍሩሽካ የለም። ሶሪ እና እሷን አይቼ ትናንት ወዲያ ምን ብያችሁ ነበረ ካስታወሳችሁ ጋይስ? ወሬ አለኝ የምነግራችሁ፣ በጣም ነግራችሁ ወሬ አለኝ ብያችሁ ነበረ። ታላውራላችሁ 500 ላይ ሙሉ ምናምን ግብ ፈጥሬ ሳትሆኑ ሞልታችሁ መሸ ሳልነግራችሁ ወጣው። እኔ ሰርጀሪ ጭንቅላት ውስጥ እግዚአብሔር ምስክሬ ነው ሲጀመር ስለምትሏት ወይም እኔ እንደዚህ አሉኝ እኔ ላይ ቀኑብኝ ተነሱብኝ ምናምን ስለምትለዋ ሰው እውነት ለመናገር ሰርጀሪ ተሰርታ እንደነበረ ወይም ሰርጀሪ ተሰርታ እንዳለ ሳትመጣ እኔ ነግራቸዋለሁ። እስኪ አሁን ሊያስተትሽን በሉ። እኔ ተች ነኝ አይደለም። እሷን ቤስት ፍሬንዴን ቲክቶክ ኢንስታግራም ላይ ታጣፋለች። ተሰርታ ማያሚ ሄዳ ተሰርታ ተችሻታለሁ። ተሰርተሻል ብዬ ፊት ለፊት ነው ያው የምታውቁት ታውቃላችሁ። ፊት ለፊት ነው አይጂ ላይቭ ላይ ገብቼ ይህ ሰርጀሪ በውስጥ አወሩ ሰርጀሪ ምናምን እንደሆነ ሰርጀሪ ተሰርተሻል ብዬ ፊት ለፊት ተናገርኳት። ይሄ ላይክ ሰው ሲኖረው ሰርጀሪ ቢሰራችል ሊያ ግልጽ ነኝ ብለሽ ነው የምታስበው? ግልጽ ስለሆን ሁሉን የምታወሪ ነው የሚመስልሽ? ግልጽ ስለሆንሽ አይደለም፣ ክፍት አፍ ስለሆንሽ ይሁን። ግልጽ ስለሆንሽ አይደለም፣ ክፍት አፍ ስለሆንሽ። እሺ ክፍት አፍና ግልጽነት ማል ያለውን ነገር ጠንቀሽ ነው። እሺ ማረብያታለሁ ትላለች። ንፍጣማ ነባሽ ስለሆንሽ ችግር የለውም። እኔ በማንም ሰው አያገባኝም። ማንም ሰው እስፔሻሊ በሴት ልጅ የምጠላው ነገር ሴት ልጅ በልጣ ስትገኝ ደስ ይለኛል፣ ቆንጆና ስትገኝ ደስ ይለኛል ምናምን። ግን ሊያ ቆንጆ ሴት ሆና ስትገኝ ደስ ይለኛል። በህይወት ዘመን እኛ ሰራተኛ እንኳን መርጨሽን እንደምታስገቢ ነው የምናውቀው። ቀያይ ሴቶች ሁላ ከቤትሽ ጠፍተው የቀረችው ጥቁሯ ቱቱ ናት። ዛሴት ጥቁሯ ቱቱ በኢኮኖሚም ትንሽ ዝቅ ያለች ምናምን ዛሴት ያ እዚህ ፋክት ለምን አየናለን?